ኢትዮጵያ ውስጥ ሆነን እንዴት ገንዘብ መላክም መቀበልም የሚችል ቬሪፋይ የሆነ ፔፓል አካውንት እንዴት መክፈት እንደምንችል አብረን እናያለን። በዚህ ቪዲዮ መጨረሻ ላይ ደግሞ ሁለት ቲፖች ይኖሩኛል። የመጀመሪያው የፔፓልን አፕ ወይም አፕሊኬሽንን እንዴት በቀላሉ ዳውንሎድ ማድረግና መጠቀም እንደምትችሉ፣ ኛው ደግሞ ፔፓል አካውንታችሁ ሊሚት እንዳይደረግ ምን ነገሮችን ማድረግ እንዳለባችሁ ነግራችኋለሁ። ቪዲዮ ላይክ በማድረግ እስከ መጨረሻ። በመጀመሪያ ወደ ብሮዘራችሁ ትገባላችሁ። እዚህ ጋር እኔ ብሬቭ እንደምጠቀመው ለአሁን እናንተ ክሮምንም የፈለጋችሁትን ብሮዘር መጠቀም ትችላላችሁ። ከዛ በመቀጠል እዚህ ጋር እናንተ ሶስት ሰረዛው ላይ ትገባላችሁ። እዚህ ጋር ክሮምን የምትጠቀሙ ደግሞ ከላይ ይመጣል። እዚህ ጋር እቺን ሂስትሪ የምትለውን እናካታለን። በመጀመሪያ ከዚህ በፊት ብዙ ጊዜ ፔፓልን ከፍታችሁበት ወይ ሞክራችሁበት ከነበረ እዚህ ጋር ሂስትሪያችሁን እንደዚህ ይኸው ክሊር ባዶ መሆን አለበት። ከዛ በኋላ በመቀጠል ወደ እዚህ ቦታ ላይ እንመጣለን። ከዛ በኋላ እዚህ ጋር ያው እንደተለመደው paypal.com ካልን በኋላ ስላሽ እናደርግና ኤልኤስ እናደርጋለን። ከዛ በኋላ እዚህን ሰርች እናደርጋለን። paypal.com ብላችሁ ቀጥታ ሰርች እንዳታደርጉ፣ ምክንያቱም ወደ ኢትዮጵያ ነው የሚወስዳችሁ። ያው በኢትዮጵያ ቀጥታ መክፈት አይቻልም። ከዚህ በፊትም በተደጋጋሚ ነግራችኋለሁ። እዚህ ጋር ምን እናደርጋለን? እንደዚህ አይነት ዳሽቦርድ ሲመጣላችሁ ትክክል ናችሁ ማለት ነው። እዚህ ጋር የኢትዮጵያ ሎጎ ምናምን ከመጣ ትክክል አይደላችሁም። ስለዚህ ተመለሱና አሁንም paypal.com/ls በሉት። ከዛ በመቀጠል እዚህ ጋር መጣና ሳይን አፕ ፎር ፍሪ የምትለዋን እናካታለን። ጋር እንደምታዩት ሁለት አይነት የፔፓል አካውንቶች አሉ። የመጀመሪያው ፐርሰናል አካውንት ይባላል። ይሄኛው ሾፕ ማድረግ ነው የምትችሉት። ወደ ባንካችሁ ምናምን ለማውጣት በጣም ነው የሚያስቸግራችሁ። ሁለተኛው ቢዝነስ አካውንት ነው። ይሄኛው መላክም መቀበልም የተለያዩ ኢንቨስቶችንም ኦንላይን ግብይቶችንም ማድረግ እንችላለን። ከቲክቶክ ከፈለጋችሁት አይነት ፕላትፎርም ላይ በዚህ በቢዝነስ አካውንት አማካኝነት ገንዘባችሁን ማውጣት ትችላላችሁ። ስለዚህ እዚህ ጋር ቢዝነስ አካውንት የምትለው ላይ እናደርጋታለን። በመቀጠል እዚህ ጋር መተን ይሄን ኮንቲኒው እንለዋለን። ቀጥሎ እዚህ ጋር ሴኩሪቲ ቻሌንጅ ይመጣል። ብዙዎቻችሁ ይሄ ነገር ያስቸግራችኋል፣ ምክንያቱ አልገባኝም። እዚህ ጋር ያው ሮቦት አለመሆናችሁን ይሄን ነክታችሁ እቺን ጽሑፍ ታነባላችሁ። ለምሳሌ ለኔ ባስ ነው የመጣው። እዚህ ጋር የባስ ምልክት ያለበትን እንደዚህ ራይት ነካዋለሁ። ከዛ ቬሪፋይ የምትለዋን ነካታለን። እዚህ ጋር ያው ሰሌክት ኦኬ ማች የሚያደርግ እዚህ ጋር ያልነካሁት ነበር። እዚህ ጋር ይሄ ያለ እንደዚህ የባስ ምልክት ያለባቸው ምስሎች እንደዚህ ሲመጡ እናከዋለን። መጨረሻ ላይ ቬሪፋይ እናደርጋለን ማለት ነው። ሴኩሪቲውን ቻሌንጅ እንደምታዩት አልፈናል። ከዛ በኋላ ቀጥታ ወደ ውስጥ እንገባለን። እዚህ ጋር ያው ስማችሁን ታስገባላችሁ። አሁን እኔ ለእናንተ እዚህ ጋር እስቲ ፋስት ልበለውና በቻናላችን ስም ፋስት ጌት እለዋለሁ። በዚሁ አጋጣሚ ቻናላችንን ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እዚህ ጋር ደግሞ ኢሜል እናስገባለን። ታዩት ይኸው ኢሜል አስገብቻለሁ። ከዛ እዚህ ጋር ፓስወርድ እናስገባለን። ፓስወርድ የምናስገባው ያው ከ8 እስከ 20 ካራክተር መሆን አለበት። ከዛ በኋላ አፐር እና ሎወር ኬዝ ወይም ካፒታል እና ስሞል ሌተር ከዛ ሲምቦል እና ቁጥርም ማስገባት አለባችሁ ይላል። ትክክለኛ ጠንካራ የሆነ ፓስወርድ ስታስገቡ እነዚህ ሶስቱም እነዚህ ራይት ይሆናሉ። የኔን አስገብቼ አሳያቸዋለሁ። ጓደኞቼ እንደምታዩት ሶስቱም ራይት ሆኗል ማለት ነው። ጠንካራ ፓስወርድ አስገብቻለሁ ማለት ነው። እንደዚህ ሲበራ እዚህ ጋር ራይት እናደርገዋለን ይሄንን አግሪመንት። ከዛ አግሪ ኤንድ ክሬት አካውንት እንለዋለን። እንደምታዩት ቀጥታ መጥተዋል። ስለዚህ ቀጥሎ ምንድነው የምናደርገው? ኮንፊርም ዩር ኢሜል ዊዝ ኮድ ይለናል። ስለዚህ እዚህ ጋር ኢሜል ዩር ኮድ የሚለውን ስነካው ኢሜላችሁ ላይ ፓስወርድ ይላካል። ባለ 6 ዲጂት ፓስወርድ ያቺን ኮድ ይዘን እዚህ ጋር መተን እናስገባለን። ላይ እንደመጣው እዚህ ጋር እንደምታዩት ይሄው የተላከ ኮድ አለ። በ10 ደቂቃ ውስጥ ኤክስፓየር ያደርጋል ይላል። ኮዷ እዚች ጋር ያለችው ናት። የተላከልንን ኮድ እዚህ ጋር ካስገባን በኋላ በስትክክል እዚህ ጋር ሰብሚት እንለዋለን። እንደምታዩት ዩር ሴት ብሎኛል። ከዛ በኋላ እንደምታዩት አክቲቭ ዩር አካውንት ቱ ስታርት ዩዚንግ ፔፓል ይለኛል። እዚህ ጋር ስኪፕ ካላችሁት አካውንታችሁ አክቲቭ ስለማይሆን መሙላት ያለባችሁ ሼር ማድረግ ያለባችሁ ፐርሰናል ኢንፎርሜሽን ስላለ እዚህ ጋር ሌስ ጎ የሚለውን ነው መንካት ያለባችሁ በጥቁር ያለችውን። ከዛ በኋላ ኢንዲቪጁዋል ሴለር ከዛ እና ቢዝነስ የሚል አለ። በመጀመሪያ ላይ ቢዝነስ ስለመረጥን እኛ እዚህ ጋር ይሄው እዚህ ጋር ቢዝነስን መርጠን ከዛ ቢዝነስ ታይፕ ይለናል። እዚህ ጋር ቢዝነስ ታይፕ ሲላችሁ እቺን ትነኩና ከነዚህ ውስጥ እናንተ የቢዝነሳችሁን ታይፕ ታዲያ ይሄው ፕራይቬት ኮርፖሬሽን ማለት ትችላላችሁ። ከዛ በኋላ ይሄን ኔክስት እንለዋለን። ከዛ መቀጠል እዚህ ጋር ያው ሌጋል ቢዝነስ ኔም አስገቡ ይላችኋል። ከዛ ይሄ ትሬድ ኔም የሚለው ዩዝ እዚህ ጋር ማድረግ ትችላላችሁ። ምክንያቱም ከዛ እዛ ጋር መጀመሪያ ላይ ካስገባ ነው ጋር ተመሳሳይ ነገር እንዲያመጣልን ማለት ነው። ዩዝ ሌጋል ቢዝነስ ኔም የሚለውን መንካት ካልፈለጋችሁ ደግሞ እዚህ ጋር መጻፍ ትችላላችሁ። ለምሳሌ እኔ ይሄው ፋስት ጌት 1 2 3 እንለዋለን። ከዛ ዋት ኢዝ ዩር ቢዝነስ ሬጂስትሬሽን ነምበር ይለኛል። ይሄን ከፍ አድርገን እንተዋለን። ከዛ በኋላ እዚህ ጋር ደግሞ ፕራይመሪ ከረንሲ ይለናል። እሱንም ዶላር ላይ እንዳለ እንተዋለን። እዚህ ጋር ፕሮዳክት ሰርቪስ የሚለው ላይ ደግሞ እንገባና ፕሮዳክት ሰርቪሳችሁን አንድ ነገር ታስገባላችሁ። እንደምታዩት ይሄ ኮምፒውተር ኤንድ ፕሪፐራል ኢኩዊፕመንት ኦፍ ሶፍትዌር የሚላለ። ከዛ እዚህ ጋር ዌብሳይት አላችሁ ይላችኋል። ይሄን ኖ እንለዋለን። ዌብሳይት የለንም። በመቀጠል እንደምታዩት እዚህ ጋር ኤልኤስን ስለመረጥን ወይም ሌሴቱን ስለመረጥን
ስልክ ቁጥር መነሻ ኮድ የሌሴቶን ኤሪያ ኮድ ነው ያመጣልን። እኛ ውስጥ እንገባና እዚህ ጋር የኢትዮጵያ ላይ እናደርገዋለን። እንደምታዩት ይኸው 2511 ኢትዮጵያ አለ። ከዛ ቁጥር እናስገባለን። ቁጥር ካስገባችሁ በኋላ ከፍ ታደርጉትና እዚህ ጋር አድሬስ አለ። አድሬስ ላይን 1 ላይን 2 ሲቲ ስቴት እና ፖስታል ኮድ ይለናል። እዚህ ጋር ከፈለጋችሁ የሌሴቶን ማስገባት ትችላላችሁ። ከፈለጋችሁ ደግሞ እዚሁ አዲስ አበባ የሚልን ማስገባት እንችላለን። አድርጌ ላሳያችሁ። እንደምታዩት አድሬስ ላይን 1 ላይ አዲስ አበባን አስገብቻለሁ። ከዛ እዚህ ጋር ያው ሲቲ እና ቪሌጅ የሚለው ላይ እዚህ ጋር አዲስ አበባ እንላለን። ሁለተኛውንም አዲስ አበባ አስገብቻለሁ። ከዛ በኋላ እዚህ ጋር ስቴት እና ሪጅን የሚለውን ተውትና ከስር ፖስታል ኮድ ታስገባላችሁ። የአዲስ አበባን ፖስታል ኮድ እነዚህ 1000 ነው። ስለዚህ 1000 ብለን እንጽፋለን። እንደምታዩት ፖስታል ኮዱን አስገብቻለሁ። እነዚህ አድሬስ ላይን 2 ባይጻፍም ችግር የለውም፣ ሪጅኑም ይታወቃል። እዚህ ጋር ይኸው ኔክስት እንለዋለን። ትክክል ካልሆናችሁ በቀይ ምልክት አምጥቶ ወደ ኋላ ስለሚመልሳችሁ ምንም ያጠራጥር ነገር የለውም። ትክክል አይደላችሁም ብሎ እንድታስገቡ ያስገድዳቸዋል ማለት ነው። መግባት ያለበት አሁን እኔ ዝለሉት ካልኳችሁ ውስጥ ግዴታ መግባት ያለበት ነገር ቢኖር እዚህ ጋር ያው በርዝ ዴት ነው የምናስገባው። የመጀመሪያው ይሄ ሁለት ዲ ያለው ቀን ነው። ከዛ መንዝ፣ ከዛ ይር እናስገባለን። ለምሳሌ 1 ከዛ 2000 ዓመተ ምህረት እንለዋለን። ከዛ በኋላ እዚህ ጋር ከፍ እናደርጋለን። ናሽናሊቲ የሚላል እዚህ ጋር እንደምታዩት ይሄው ሌሴቶ መጥቷል። ከዛ በኋላ እዚህ ጋር ይሄን ነካችሁ ወደ ኢትዮጵያ መቀየር ትችላላችሁ። ኢትዮጵያን ሰርች እናደርግና ናሽናሊቲ ላይ እናስገባለን። ከዛ ስልክ ቁጥር እዚህ ጋር ድጋሚ ይጠይቀናል። ኤሪያ ኮዱ እንደቀድሞ ኢትዮጵያን ፈልገን 2519 ነው። ከዛ ቁጥር እናስገባለን። ከዛ በኋላ እዚህ ጋር what is your residential address ይለናል። ሴም ስንለው እንደምታዩት ይሄው ሴም ዘ ሬጂስተር ቢዝነስ አድሬስ ስለው ላይን 1 እና ላይን ሲቲ ላይ ያስገባሁት ይመጣል። ከዛ ፖስታል ኮድ የመጣ ማለት ነው። ይሄው ኔክስት እንለዋለን። አሁን እንደምታዩት ይኸውላችሁ ኮምፕሌት ዘ ከስተመር አይደንቲፊኬሽን ፕሮሰስ ቱ እዚህ ጋር አሁን ፔፓላችን ተከፍቷል። ግን እዚህ ጋር ምንድነው ፕሌስ ኦፍ ኢንኮርፖሬሽን የሚለውን ነካውና አንዴ ሌሴቶን ነው የምንመርጠው። ምክንያቱም አሁን ያለንበትን ቦታ የተለያዩ አድሬሶች ላይ በኤልኤስ ጀምረን ከዛ የኢትዮጵያን እያስገባን ስለነበረ እንደምታዩት ይኸውላችሁ ሌሴቶ እዚህ ጋር አለች። እቺ ሌሴቶ የምትለውን እናስገባለን። ከዛ በኋላ ሰሚት እንለዋለን ከስር። ቅድም ቀጥታ ብሄድ ኖሮ አሁን ባላንስ አያመጣም፣ ትክክለኛ ዳሽቦርዳችንን አያሳየንም ነበረ። አሁን ግን ትክክለኛ ምን ያክል ባላንስ እንዳለው የሚያሳየን ፔፓል ይሆናል። እዚህ ጋር ይኸውላችሁ ኢንካም አሴት የሚለውን ነካውና እዚህ ጋር ይሄን የስ እንለዋለን። አንዴ ዝም ብላችሁ እቺን ብቻ መሙላት ነው። ከፍ አድርጎትና ይሄንንም ይኸው የስ እንለዋለን። እነዚህ ሁለት ጊዜ አሁን ቴላስ አባውት ዩር ኢንካም ኬት እንደሚመጣ ምናምን ነው ነገር ያለኝ። ሁለቱንም የስ ብየዋለሁ። ከዛ ያው ሰርቲፊኬት ቢዝነስ ምናምን ይለኛል። እዚህ ጋር ፋስት ጌት ብሎ ራሱ አምቶልኛል። ኦኬ ሰብሚት እንለዋለን። እናንተም ጀስት እኔ እንደማደርገው አይነት ነገር ብቻ አድርጉ። ምንም የተለየ ሌላ ነገር አትነካኩት። እንደምታዩት ዩር አር ኦል ሴት ብሎኛል። ጎቱ ሆም ፔጅ እንለዋለን። ቀጥታ ወደ ፔፓላችን ዳሽቦርድ ይወስድናል ማለት ነው። አሁን ኦኬ እንደምታዩት ይኸውላችሁ ፋስት ጌት 1 2 3 አካውንታችን ተከፍቷል። ባላንሳችንም ቀጥታ አምጥቶልናል። እንደምታዩት አሁን የከፈትነው ነው። ባለፉት 7 ቀናቶች ውስጥ ይኸው ምንም ትራንዛክሽን የለውም። ካሽ ፍሎአችን 0 ነው። እዚህ ጋር ባላንሳችን 0 ነው። እንደምታዩት እንደዚህ ከፍ እያደረግን እናየዋለን። እዚህ ጋር ሊሚቴሽን ያለው አካውንት ከሆነ ከታች እንደምታዩት በቀይ ከዚህ በፊት ፔፓል አካውንት ከፍታችሁ ሊሚት የሆነባችሁ ሰዎች ልክ እንደዚህ ከፍ ስታደርጉት እዚህ ጋር በቀይ ኖቲፊኬሽን ያመጣና ችግሩን ይነግራችሁ ነበር። ይሄ ግን ምንም አይነት ይሄው ኖቲፊኬሽን የለውም። እንደምታዩት እዚህ ጋር ይሄው ዲስክቶፕ ሳይት ላይ አድርጌ በደንብ እንዲታያችሁ። ኦኬ እንደምታዩት ወደ ዲስክቶፕ ሳይት ላይ ቀይሬዋለሁ። ሃይ ፋስት ዌልካም ቱ ባክ ብሎኛል። እዚህ ጋር ባላንሳችን 0 ነው። ምንም አይነት ሊሚቴሽንም የለውም። እንደምታዩት ይሄው እንደዚህ ከፍ እያደረጋችሁ ማየት ትችላላችሁ። የተለያዩ ኢሜሎች ሲመጡላችሁ የተለያዩ ትራንዛክሽኖች ታደርጉ ሂስትሪዎቻችሁ እዚህ ጋር ይመጣሉ። ልክ በእንደዚህ አይነት መንገድ ፔፓል አካውንትን መክፈት ትችላላችሁ። ስለዚህ በዚህ ፔፓል ላይ እንደምታዩት አሁን ቢዝነስ ቱላችሁ፣ ኢንቮይስ፣ ሪኩዌስት መኒ፣ ሴንድ መኒ፣ ካርድ ካላችሁ ደግሞ እዚህ ጋር ሊንክ ማድረግ ትችላላችሁ። ገንዘብ መላክን መቀበልም ትችላላችሁ ማለት ነው። ያው ፔፓል ላይ ገንዘብ ሰው የሚልክላችሁ ከሆነ ገንዘብ ለመቀበል ወይም ያ ሰውዬ የፔፓል አካውንታችሁ ላኩልኝ ካላችሁ የፔፓል አካውንታችሁ ያው ኢሜይላችሁ ነው ቅድም የከፈታችሁበት። ያንን ስትልኩለት ሰውየው ደግሞ እዚህ ጋር ሴንድ መኒ የሚለው ላይ ይገባል። እናንተም ሰዎች ለሰዎች ስልኩ ሴንድ መኒ የሚለው ላይ ትገቡና የምትልኩለትን ሰውዬ የፔፓል ኢሜይል ታስገባላችሁ። አማውንቱን አስገብታችሁ ቀጥታ
ለምትልኩ ሰውዬ መላክ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ነው የምጽፉት ስሙን። ከዛ በኋላ የሰውየው ፕሮፋይል እና ይመጣላችኋል። ቀጥታ ትልኩታላችሁ ማለት ነው ለሰውየው። ሌላው ደግሞ ምንድነው በቪዲዮ መግቢያ ላይ እንደነገርኳችሁ ፔፓላችሁ ሊሚት እንዳይደረግ ምንድነው ማድረግ ያለባችሁ ነው። የመጀመሪያውና ዋነኛው ነገር ፕሮፋይላችሁ ውስጥ ገብታችሁ ፕሮፋይላችሁን ኤዲት አለማድረግ ነው፣ ለማስተካከል አለመሞከር። ይሄ ስም መቀየር፣ ፕሮፋይል ማስገባት፣ ፓስወርድ መቀየር ምናምን እንዳታደርጉት። በትንሹ ከ3 ወር እስከ 4 ወር ጊዜ ድረስ የፔፓል ጥንካሬውና ፔፓላችሁን ሊሚት እንዳይሆን ከሚያደርጉት ነገሮች መካከል አንዱ ተከፍቶ ረጅም ጊዜ ምንም አይነት ነገሮች ሳይነካኩ መቆየቱ ነው። ስለዚህ ገንዘብ መላክ መቀበል ብቻ፣ ምንም አይነት ኤዲት እንዳታደርጉ። ሁለተኛው ደግሞ ቪፒኤን ተጠቅማችሁ እንዳትከፍቱት ፔፓላችሁን። ቀጥታ በኢትዮጵያ መክፈት ስለሚችሉ በኢትዮጵያ ኔትወርክ ቀጥታ ክፈቱት፣ ምንም አይነት ቪፒኤን ሳትጠቀሙ። ሶስተኛው ደግሞ በተለያዩ ስልኮች ሎጊን ሎጋውት አታደርጉ፣ አንድ ዲቫይስ ላይ ብቻ ተጠቀሙት። ቢያንስ 1-3-4 ወር ከሞላው በኋላ እንደፈለጋችሁ እየቀያየራችሁ መጠቀም ትችላላችሁ ማለት ነው። አብዛኛውን ጊዜ ፔፓልን ሊሚት የሚያስደርጉት እነዚህ ነገሮች ናቸው። በተጨማሪም ደግሞ ፔፓል አካውንትን ማስከፈት የምትፈልጉ ሰዎች ያው ከጎን ባለው ቴሌግራም አካውንት ወይም ስልክ ቁጥር ኮንታክት አድርጉን። ፔፓል አካውንት ከፈለጋችሁ እንከፍትላችኋለን። አሁን ባሳያችሁ መንገድ ግን በቀላሉ ራሳችሁ ቀስ ብላችሁ ቪዲዮን እየደጋገማችሁ ብታዩት መክፈት ትችላላችሁ። ምንም የሚያስቸግር ነገር የለውም። ሌላኛው ደግሞ የፔፓልን አፕ እንዴት ነው የምናገኘው የሚለውን አሳያችኋለሁ። ፔፓል አፕሊኬሽኑን ኢትዮጵያ ውስጥ ሆነን ቀጥታ ዳውንሎድ ማድረግ አንችልም። አሁን በማሳያችሁ መንገድ በቀላሉ ዳውንሎድ ታደርጋላችሁ። መጀመሪያ ወደ ስልካችሁ ትሄዱና እቺን ፕሌይ ስቶሯን እንደዚህ ጫን ብላችሁ ትይዛታላችሁ። ከዛ መቀጠል እቺን እቺ ምልክት እነካታለን። ከዛ እቺን ከፍ እናደርግና እዚህ ጋር እንደምታዩት ስቶሬጅ የሚል አለ። እቺን ስቶሬጅ የምትለዋን ነካትና እቺን ክሊር ዳታ ክሊር ከች የሚሉትን ሁለቱንም ክሊር ታደርጋላችሁ። ዳታውንም ከቹንም ዲሊት ታደርጋላችሁ። ከዛ በመቀጠል ስልካችሁ ላይ አንድ ቪፒኤን ዳውንሎድ ታደርጉና ማንኛውም ቪፒኤን ይሆናል። ይሄንንም ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ። ቪፒኤን ኮኔክት ታደርጋላችሁ። ልክ እናንተ ያንን ቪፒኤን ኮኔክት እንዳደረጋችሁ እንደምታዩት እዚህ ጋር አሁን ይሄው ቪፒኤን ኮኔክት አድርጌያለሁ። በኋላ ተመልሳችሁ ወደ ፕሌይ ስቶር ላይ ተመጡና እዚህ ጋር ፔፓል ብላችሁ ሰርች ታደርጋላችሁ ማለት ነው። ቀጥታ ፔፓል ብላችሁ ሰርች ስታደርጉ እንደምታዩት ይሄው እኔ ፔፓል አለኝ ከዚህ በፊት የምጠቀመው ለኔ አፕዴት እያለኝ ነው። ይሄንን ፔፓል መታችሁ ቀጥታ እዚህ ጋር ዳውንሎድ ታደርጋላችሁ ማለት ነው። አፑ ይሄኛው ነው፣ 98 ሜጋባይት ነው። ይሄን አፕ ዳውንሎድ ካደረጋችሁ በኋላ ቅድም ፔፓል ስትከፍቱ የተጠቀማችሁትን ኢሜል እና ፓስወርድ ተጠቅማችሁ ሎጊን አድርጋችሁ ገንዘብ መላክና መቀበል ትችላላችሁ ማለት ነው። ቪዲዮአችን ይሄን ይመስል ነበረ። እስካሁን ድረስ ቪዲዮውን ያያችሁ ላይክ በማድረግ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮውን ጨርሱት። ለጓደኞቻችሁ ፔፓል አካውንት ለሌላቸው ሼር አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች ያያችሁ ጠብቁኝ።